ፊልሙ የሚጀምረው በ2003 ዓመተ ምህረት ሲሆን ሶኒያ የምትባል ሴትና ልጇ ክሌር ወደ መኖሪያ ቤታቸው ሲደርሱ እንመለከታለን። ክሌር አባቷን ማየት ብትፈልግም ነገር ግን እናቷ የሥራ ውጥረቱን በመጥቀስም ከለከለቻት። እንደሚታወቀው ሄነሪ የሚሰራው ሚኖስ ለተባለው መውጣት የማይቻልባቸውን የክፍሎች ጨዋታ ለሚያዘጋጅ ኩባንያ ነው። ሀብታሞች በውርርድ አሸናፊዎችን የሚመርጡ ሲሆን ድርጅቱ ደግሞ ሰዎችን በእነዚያ ክፍሎች ውስጥ በመቆለፍ የህልውና ጨዋታዎችን እንዲጫወቱም ያደርጋል። ቆየት ብሎ ሶኒያ ወደ ባሏ ቢሮ በመግባት ግንኙነታቸውን ለማቋረጥ ፍላጎት እንዳላት የገለጸች ሲሆን ይህም በመካከላቸው ጥሩ ግንኙነት እንደሌለ ያሳያል። ቀድሞውኑ በስራው የተበሳጨው ሄነሪ ትንሽ ዘና እንድትልና ከአንድ ሰዓት በኋላ እንደሚነጋገሩ ነግሯት፣ በመሆኑም እሷ ለጥቂት ጊዜ ዋና ዋኝታ ወደ ሳውና ክፍላቸው አመራች። ከዚያ ዘና እያለች ሳለ በድንገት በሩ ተቆልፎ የሙቀቱ መጠንም በየሰከንዱ እየጨመረ በመሄድም ያሸብራታል። ከጥቂት ደቂቃዎች በኋላ በእንፋሎት በተሸፈነው በር ላይ አንዳንድ እንቆቅልሾች ሲታዩ ይህም ባሏ ከእሷ ጋር የሞት ጨዋታ እየተጫወተ እንደሆነ እንድትረዳ አደረጋት። ምንም እንኳን በፍርሃት ብትዋጥም ሶኒያ ከክፍሉ የምትወጣበትን መንገድ ለመፈለግ በተቻላት መጠንም ትታገላለች። በመጨረሻም እንቆቅልሹን ፈታ ከአንዱ የእሳተ ገሞራ ድንጋይ ውስጥ የተደበቀ ማግኔት አግኝታ በሩን የቆለፉትን የብረት ዘንጎች ስባ ለመክፈት ማግኔቶቹንም ትጠቀማለች። ሶኒያ ሁለቱን ስባ መክፈት ብትችልም ከመጨረሻው ጋር ስትታገል ሳምባዎቿ ስራ አቁመው ይህም በሳውና ውስጥ እንድትሞትም አደረጋት። ትዕይንቱ ወደ አሁኑ ጊዜ ተቀይሮ ከዚህ ቀደም በሚኖስ ኮርፖሬሽን በተዘጋጀው የመውጫ ክፍል ውስጥ በህይወት ከተረፉት ዞዊ ዴቪስ እና ቤን ሚለር ጋር እንተዋወቃለን። አሁን ይህንን ሚስጥራዊ ድርጅት ለማጋለጥ ወደ ኒውዮርክ ለመብረርም አቅደዋል። በሌላ በኩል አሁን አድጋ ለሚኖስ የምትሰራውን ክሌርንም እንመለከታለን። ሆኖም በመስታወት ክፍል ውስጥ ተቆልፈውባት ለአባቷ የመውጫ ክፍሎችን እንድትሰራ እየተገደደች ከፍላጎቷ ውጪ የምትሰራም ይመስላል። ሄነሪም የቀደሙትን ከጨዋታው በህይወት የተረፉ ሰዎችን ለመግደል እንዳቀደ እናውቃለን። ክሌር ከአባቷ ጋር በመከራከር ዞዊና እሷ ሁለቱም እናቶቻቸውን ማጣት ምን እንደሚመስል ስለሚያውቁ ዞዊን እንደምትረዳ ስትናገር፣ ሆኖም አባቷ በወሰነው ውሳኔ ላይ ጸንቶ ይቆያል። በሌላ ስፍራ ቤንና ዞዊ በአውሮፕላን ለመሳፈር ሲዘጋጁ ዞዊ ከጥቂት ዓመታት በፊት እናቷ በአውሮፕላን አደጋ እንደሞተች በማስታወስ ይህም ምቾት ስለነሳት በመጨረሻው ደቂቃ በአውሮፕላኑ ውስጥ ለመሳፈርም ፈቃደኛ ሳትሆን ቀረች። ይህንን ተከትሎ መኪና ተከራይተው ይልቁንም በመኪና ለመጓዝም ይመርጣሉ። ለሰዓታት ከነዱ በኋላ ሁለቱ ሌሊቱን ለማሳለፍ በአንድ ሆቴልም አቁመው በእኩለ ሌሊት ቤን ክፍሉ ሲንቀሳቀስና ኮርኒሱ በዝግታ ወደ ታች ሲወርድ የሚያይበት አሰቃቂ ህልም እያየ ሁኔታው እየባሰ ሲሄድ በድንገት በላብ ተጠምቆም ይነቃል። በመቀጠልም ሁለቱ ጉዟቸውን ቀጥለው በመጨረሻም በጠባብ መንገድ ውስጥ በሚገኘው እዚህ ነው ያለው ብሎ በሚያምኑት የሚኖስ ተቋምም ይደርሳሉ። ምንም እንኳን የዋናው መስሪያ ቤት ምልክቶች ባይኖሩም ዞዊ ቤን አካባቢውን እንዲቃኝ እየጎተጎተችው በዚህ ወቅት በአካባቢው የሚገኝ ሌባ ቀርቧቸው የዞዊን እናቷ የሰጠቻትን ስጦታ የሆነውን የአንገት ሐብሏን መንጥቋ ሲሸሽ እሱም በጎዳናዎች ላይ አሳደው ወደ አንድ የባቡር ጣቢያም እየተከተሉት ከዚያም ባቡር ውስጥ ገብተው ሆኖም ሌባው አምልጦ እነሱም በውስጥ ተቆልፎባቸውም ተዋቸው። ተስፋ በመቁረጥ ሁለቱ በሚቀጥለው ጣቢያ ወርደው ወደ ህንፃው ለመመለስም ያቅዳሉ። ከተወሰነ ጊዜ በኋላ ቤንና ዞዊ ስለ ባቡሩ አንድ የተለየ ነገር ተረድተው በተለይም እንግዳ የሆኑ ድምጾችን ያዳምጣሉ። በዚህ ምክንያት የአሽከርካሪውን ክፍል ሲፈትሹ በውስጡ ማንም እንደሌለም አግኝተው ብዙም ሳይቆይ የባቡሩ ክፍሉ ከሌላው ተለይቶ ወደ ሩቅ ጣቢያ አቅጣጫውን የቀየረ ሲሆን የሚያቆመው ምንም አይነት ቁልፍም የለውም። ከዞዊና ከቤን ጎን ራሄል፣ ብራያና፣ ናታንና ቴዮ የተባሉ 4 ሌሎች ተሳፋሪዎች አሉ። እነዚህም ቀደም ሲል ከመውጫ ክፍሉ ጨዋታ በህይወት የተረፉ ሰዎች ናቸው። ባቡሩ በመጨረሻ ተጋጅቶ ቆሞ ይህም ሁሉንም በክፍሉ ውስጥ ጥሏቸው ራሳቸውን ሲሰበስቡ ባቡሩ በኤሌክትሪክ ኃይልም ሲያያዝ ይህም እንደገና በሚኖስ የሞት ጨዋታ ውስጥ እንዳሉ እንዲረዱ አደረጋቸው። ቲዮ ለሚስቱ ልደት ወደ ቤት መመለስ ስለሚፈልግ እርዳታ ለማግኘት በማሰብ በባቡሩ ውስጥ ያለውን ቁልፍም ይጫናል። ሆኖም ያገኘው የተቀዳ መልእክት ብቻ ነው። በህይወት ለመቆየት ጨዋታውን መጫወት እንዳለባቸው በመረዳት ቡድኑ ፍንጮችን ለመፈለግም ይከፋፈላል። ናታን አንድ የተደበቀ ፎጣና የብረት እጀታ የያዘ ዘንቢል ሲያገኝ፣ ብራያና ደግሞ የተቆለፈ የወለል በርም አገኘች። ብዙም ሳይቆይ ለማምለጥ ባቡር ውስጥ ላለው የቁማር ማሽን የፊደል ሳንቲሞችን መሰብሰብ እንዳለባቸውም ይማራሉ። በተጨማሪም ሁሉም ሐሰተኛ ማስታወቂያዎች መጎተት አለባቸው የሚል ምልክት አይተው ትርጉሙን ለመረዳት ሲሞክሩ አንዳንድ ፊደላት የጎደሏቸውን በርካታ ማስታወቂያዎችንም አገኙ።
በዚህ ጊዜ ዞዊ በፊደላት ውስጥ ካሉት 26 ፊደላት ጋር ተመሳሳይ የሆኑ 26 እጀታዎች እንዳሉ ትረዳለች። ይህንን ተከትለው ለጎደሉት ፊደላት የሚዛመዱትን እጀታዎች ሲስቡ ይህም በእርግጥም ይሰራል። በመቀጠል ከእጀታዎቹ በርካታ ሳንቲሞችን ማውጣት ጀምረው የኤሌክትሪክ ኃይሉ እየበረታ ሲሄድ ቴዎ የመጀመሪያው ሰለባ ሆኖ ይህም ለአሳዛኝ ሞቱ ምክንያት ሆነ። የቀሩት ፍንጮቻቸው እየተቃጠሉ ሳለ ዞዊ የሰበሰቧቸውን ፊደላት በመመልከት እንኳን በድጋሚ መጣችሁ የሚሉት ቃላት መሆናቸውን አስተውላ በመቀጠልም ቡድኑ የመጨረሻዎቹን ጥቂት ሳንቲሞች አግኝተው በማሽኑ ውስጥ እንዲያስገቡ ስትረዳቸው ይህም በመጨረሻ የወለሉን በርም ይከፍታል። እንደ ዕድል ሆኖ የባቡሩ ክፍል በኤሌክትሪክ ሞገድ ሳይዋጥ በፍጥነት ሁሉም ወደታችም ዘለው ከዚያ በኋላ ወደታች ጥልቅ መሬት የሚወስዳቸውን ሊፍት ውስጥ ራሳቸውንም አገኙ። ራቼል ለሚቀጥለው ክፍል በሩ ለመክፈት ስትጣደፍ፣ ነገር ግን ሌሎቹ ረጋ ብለው እንዲንቀሳቀሱም ይመክሯታል። በመቀጠል ራሳቸውን አስተዋውቀው ያለፈው ታሪካቸውንም ያጋራሉ። ናታን ቀድሞ የተረፈበት የመውጫ ክፍል ጨዋታ ውስጥ እንደሱ ያሉ ቄሶችን ብቻ ያካተተ እንደነበረ ተናግሮ ብራያና ደግሞ ሁሉም የማህበራዊ ሚዲያ ኢንፍሉዌንሰሮች እንደነበሩ ገልጻ የራሄል ቡድን ደግሞ አካላዊ ህመም የማይሰማቸውን ሰዎች ያካተተ እንደነበር ትገልጻለች። ከጥቂት ውይይቶች በኋላ ቡድኑ ባንክ ወደ ሆነው ክፍል አምርቶ አካባቢውን ሲቃኙ ብራያና በስህተት የሌዘር ስርዓትን የሚቀሰቅስ ሰሌዳ ላይ ስትረግጥ ይህም እዚያው ቦታ ላይ ማጠመዳት። እንደ ዕድል ሆኖ ከሰሌዳው ላይ የሚያነሷት ራሄልና ናታንም አሉ። በመቀጠልም በክፍሉ በሌላኛው በኩል የሚዘጋ ካዝናም አይተው ይህም የመውጫ መንገዳቸውም ይመስላል። ሆኖም እዚያ ለመድረስ በሰሌዳዎቹ በኩል ትክክለኛውን መንገድ ማግኘት አለባቸው። 10 ደቂቃ ብቻ ሲቀራቸው ቡድኑ ፍንጮችን መፈለግ ጀምሮ ብዙም ሳይቆይ በከረሜላ ውስጥ ቁልፍ አግኝተው ይህንንም በደህንነት ሳጥኖች ውስጥ ለመጠቀም ይሞክራሉ። ሙከራቸው ሲከሽፍ ዞዊ ከቁጥሮች ይልቅ ሶኒያ ተብሎ የተሰየመ የደህንነት ሳጥንም አየች። ስትከፍተው 4 አሃዝ ያለው ሚስጥራዊ ቁጥር የተደበቀበት ባዶ ኖቶችንም አግኝታ ናታን ይህንን ቁጥር በኤቲኤም ውስጥ ሲያስገባ ይህም 4 የግድግዳ ሰዓቶች የተለያዩ ጊዜያቶችን እንዲያሳዩ አደረገ። በመቀጠል የሰዓቶቹን ጊዜያት ከሰሌዳዎቹ ጋር በማዛመድ መንገዱን መፈተሽ ጀምሮ እንዲሁም ቡድኑ እንዲከተለው ከረሜላዎቹን እያስቀመጠም ይሄዳል። በአንድ ወቅት ግራ ተጋብቶ የሌዘር ስርዓቱን የሚቀሰቅሰውን የተሳሳተ ሰሌዳ ሲረግ ወደ መሬት ዘርሮ ጥሎት ብራያናና ራሄል በፍጥነት ከሰሌዳው ላይ አንስተውት ይህም ሌዘሮቹንም አጠፋቸው። 1 ደቂቃ ብቻ ሲቀር ዞዊ የቀረውን የሰሌዳ መንገድ የሚያሳይ ሰንጠረዥ አግኝታ ቡድኑ ወደ መውጫው ስትመራቸው ይህን ደግሞ ናታንን ተሸክሞት በመጨረሻዎቹ ጥቂት ሰከንዶች ውስጥ ዞዊ ሮጣ በመጨረሻም ወደ ካዝናው በጭንቅ ለመግባት ትችላለች። ውስጥ እንደገቡ ቡድኑ ራሱን በቅርቡ መደርመስ በሚጀምር ጉድጓድ ውስጥ አገኘው። በዚህም ምክንያት ወደ መውጫው በመጣደፍ የባህር ዳርቻ በሚመስል ክፍል ውስጥም ደርሰው ጊዜ ሳያባክኑ ፍንጮችን መፈለግ ጀምረው በመጨረሻም የብረት መፈለጊያ ማግኔት አገኙ። እሱን በመጠቀም አንድ ነገር አግኝተው መቆፈር ጀምረው ብዙም ሳይቆይ መልህቅ አውጥተው ነገር ግን ማውጣት ከመቻላቸው በፊት የባህር ዳርቻው ራሄልን መሳብ በሚጀምር የሚወጣ አሸዋ የተሸፈነ መሆኑ ይገለጣል። ይህንን ሲያይ ናታን እሷን ለማዳን ወሰኑ። ስለዚህ ገመድ በሰውነቱ ላይ አስሮ እሷን ወደ ላይ ለማንሳት ወደ አሸዋው ውስጥም ገባ። ቡድኑ ራሄልን ማውጣት ቢችልም አሸዋው የዋጠውን ናታን ከማዳናቸው በፊት ገመዱም ተበጠሰ። አሳዛኝ ክስተት ቢሆንም ለማዘን ጊዜ ስለሌለ መልህቁን ይዘው ወደ ባህር ዳርቻው ጎጆ ለመግባት እንደ ቁልፍም ይጠቀሙበታል። ውስጥ የመውጫ መንገድ ነው ብሎ የሚያምኑበትን የተቆለፈ ማቀዝቀዣ አግኝተው ለሱ ቁልፍ ሲፈልጉ ዞዊ ቁልፉን አብርተው ጊዜው ከቀን ወደ ማታም ተቀይሮ ከውጪ ያለው ላይት ሃውስ መብራትም ጀመረ። በመቀጠል ተጨማሪ ፍንጮችን ለመፈለግ ወደ ላይኛው ክፍል ስታመራ ቤን ደግሞ የማቀዝቀዣውን ቁልፍ በአንድ የልብስ አሻንጉሊት ውስጥም አገኘ። በፍጥነት ለሴቶቹ ሲሰጣቸው እነሱም የማቀዝቀዣውን በር በመክፈት የመውጫውንም መንገድም ያገኛሉ። ይህ በእንዲህ እንዳለ ዞዊ አንዱን የክፍል ጌጣጌጦች በመክፈት ሌላ የመውጫ መንገድ አግኝታ ይህ ሙሉውን ጨዋታ ለማምለጥ እንደሚያስችላቸውም ታምናለች። የባህር ዳርቻውን መስመጥ ሲጀምር ቡድኑ የትኛውን መንገድ መከተል እንዳለባቸው ክርክር ውስጥ ገብተው በመጨረሻም ራሄል እና ቤን ወደ ላይት ሃውሱ ሲያመሩ ብራያና ደግሞ ዋናውን መውጫ ትወስዳለች። ራሄል ወደ ላይ ስትወጣ ነገር ግን መሰላሉ መጥለቅ ስለጀመረ ቤን መድረስ አይችልም። ይህም ወደ አሸዋው ውስጥ እንዲወድቅ አድርጎት ዞዊ በድንጋጤ ውስጥ ስትገባ ነገር ግን ራሄል ጊዜው ሳይረፍድ ጉዞዋን እንድትቀጥል ማሳመነቻት። ይህንን ተከትሎ ሁለቱ ወደ አንድ የፍሳሽ ማስወገጃ ጉድጓድ ደርሰው በጓደኛዋ ሞት የተሰበረችው ዞዊ ራሷን መውቀስ ጀመራ።
ራሄል ጥፋቱ የሚኖስ እንጂ የሷ እንዳልሆነ በመንገርም ልታጽናናት ትሞክራለች። እንዲሁም ለዘላለም ነፃ መሆን ከፈለጉ ሚኖስን ማቆም እንዳለባቸው ስታስታውሳት፣ ይህም ዞይን ጉዞዋን እንድትቀጥል አሳምኗት ሁለቱም በፍሳሽ ማስወገጃ ጉድጓድ ውስጥ ተጉዘው ብዙም ሳይቆይ መሰላል አግኝተው ወደ ከተማው ጎዳናዎችም ወጡ። መጀመሪያ ላይ በጣም ደስ ቢላቸውም ደስታቸው ፍንጭ የምትፈልገው የተጨነቀችውን ብራያና ስታጋጥማቸውም ይቋረጣል። ይህም አሁንም ጨዋታ ውስጥ እንዳሉ እንዲረዳቸው አድርጎ ብራያና እዚህ ለጥቂት ጊዜ ስለቆየች ሰዓቱ ወደ 0 በወረደ ቁጥር የአሲድ ዝናብ እንደሚዘንብና የሚሽከረከር የበር መዝጊያ ቁልፍ ማግኘት እንዳለባቸውም ትነግራቸዋለች። ቁልፉን ለማግኘት በሆነ መንገድ ቢሳካላቸውም ነገር ግን ሌላ የተቆለፉ በሮች ስላሉ በቂም አይደለም። ደቂቃው ቆጥሮም ያልቃል። ነገር ግን እንደ ዕድል ሆኖ እነሱን ለመጠበቅ በሰዓቱ የፀሐይ መከላከያ ጥላም ወጥቶ በዚያው ቅጽበት ስልክ ሲደወል ሰምተው ነገር ግን በሌላ ቁልፍ ምክንያት ወደ ውስጥ መግባትም አይችሉም። በተመሳሳይ ጊዜ በመደብር ውስጥ ባለው ቲቪ ላይ የሚከናወነው የዜና ስርጭት የሰሙ ሲሆን ቁልፉን ለማቅለጥ የአሲድ ውሃ ማከማቸት አለባቸው የሚል ፍንጭም ይሰጣቸዋል። ሶስቱ በዚህ መሰረት በመንቀሳቀስ በሩን መክፈት ችለው ነገር ግን ምንም ከስልኩም አይሰሙም። በመቀጠል በቂ ፍንጭ ስለሌለ ዞይ የሚቀጥለውን የእንቆቅልሽ ክፍል ለመፈለግ ከክፍሉ ወጣ። ነገር ግን መሃል ላይ ሰዓቱ ማልቆባት እንደ ዕድል ሆኖ ሁለቱ የስልክ እንጨቱ ሲሸሸጉ ራሄልም ከአሲድ የሚከለክል ዣንጥላም ጣለችላት። በአሲድ ዝናቡ መካከል ዞይ 3 ጥሪዎችን የሚጠቅስ ማስታወቂያዎችን አይታ ስለዚህ በሶስተኛው ጥሪ ስልኩን እንዲመልሱ ማዘዘቻቸው። ምክሯን ተከትለው የታክሲው በርም ተከፍቶ ይህም ለዞይ ከአሲዱ መጠለያም ሰጣት። ዝናቡ ሲቆም ብራያናና ራሄልም ወደ ታክሲው ሲሮጡ ነገር ግን በሩ ሳይታሰብ ተዘጋ። ለመጥፎ ዕድላቸው የስልክ ቤቱም ሲዘጋ ይህም ያለምንም መጠለያም ይተዋቸዋል። ለመግባት ያቅማቸውን ያህል ቢሞክሩም ነገር ግን ምንም አይጠቅምም። ሰዓቱ ሲያልቅ ራሄል ዕድሏን ተቀብላ ብራያናንም ማጽናንታት የአሲድ ዝናቡ ሲያቀልጣቸው እርስ በርስም ይያያዛሉ። በሌላ በኩል ዞይ በቀጥታ ከክሌር የመስታወት ክፍል ውጪ ተጉዛ ክሌር ለማምለጥ እርዳታዋን ስትለምን ዞይ የመውጫ ክፍሎች ንድፎችንም አስተውላ ይህም እሷን የጨዋታው አዘጋጇ መሆኗን እንድትረዳም አደረጋት። ተናዳ ነፍሰ ገዳይ እንደሆነች በመክሰትም እየጮኸችባት ሆኖም ክሌር በአባቷ እንደተገደለች አስረድታት እምነቷን ለማግኘት ቤን አሁንም በህይወት እንዳለ የሚያሳይ ምስል አሳይታት እንዲሁም እሱን ለማዳን ከአሸዋው ስር ሚስጥራዊ ማውጫ ገንዳ እንደገነባችም ትገልጻለች። ነገር ግን እንዳለመታደል ሆኖ ዘበኞቹ አግኝተውት ወደ የመጨረሻው ክፍል ወደ ሳውናውም ጥለውታል። ይህንን ስታይ ዞይ ክሌር አንድ ነገር እንድታደርግ ጠይቃት ክሌር ደግሞ መጀመሪያ ከክፍሉ መውጣት እንዳለባት የገለጸች ሲሆን ለዚህም ሌላ እንቆቅልሽም መፍታት አለባቸው። በተጨማሪም የክፍሉ ኦክሲጅን ከመቋረጡ በፊት 2 እድሎች ብቻ እንዳሏቸውም ትነግራታለች። ይህንን ሁሉ ካወቀች በኋላ ዞይ እንቆቅልሹን በመፍታት ረድታት በመጨረሻም በሩም ተከፈተ። ነገር ግን ማምለጥ ከመቻላቸው በፊት ሄነሪ ብቅ ብሎ መሳሪያ በመደቀንም ይይዛቸዋል። ሁኔታው ውጥረት የነገሰበት ሲሆን ልጃገረዶቹም የሚገደሉ ይመስላል። ነገር ግን በዚያው ቅጽበት የክሌር ጓደኛ ሄነሪን ትከሻው ላይ ሲተኩስበት ይህም በመስታወት ክፍሉ ውስጥ እንድትቆልፍበትም አስቻላት። ሁለቱ ልጃገረዶች ቤንን ከቃጠሎ ለማዳን የሳውና ክፍሉን ለመቆጣጠር ወደ መቆጣጠሪያ ክፍሉም ያመራሉ። ይህንን ካደረጉ በኋላ ክሌር ለዞይ የአባቷን የመኪና ቁልፍ ሰጥታት የሚኖስ ዋና መስሪያ ቤት ብላ የገመተችው ቦታ ትክክል መሆኑንም ነገረቻት። በተጨማሪም ዞይ ደህንነቱ የተጠበቀ ርቀት ላይ ስትደርስ ፖሊስ ለመጥራት እንደወሰነችም አካፍላት። ዞይ ዋናው መስሪያ ቤት ስትደርስ ፖሊስና የሕክምና ሰራተኞችም እዚያ ይገኛሉ። ቤንም መፈለግ ጀመራ። ወደ አምቡላንስ ሲወስዱትም አግኝታው ጨዋታው በመጨረሻ እንዳበቃና ሁሉም ነገር ጥሩ እንደሚሆንም ነገረችው። ይህ በእንዲህ እንዳለ ክሌር ከአባቷ ጋር ለመነጋገር ተመልሳ በውይይታቸው አባቷን ለማስደመም ብቻ የሳውና ክፍሉን እንደገነባችውና እናቷን የገደለችው ክሌር እንደሆነችም እንረዳለን። ሆኖም እሱ ክፍሉን እንደሰራው አድርጎ ክብሩን በመውሰዱ የተሰማትን ቅሬታም ገልጻ በመጨረሻም የተሳሳቱ ቁጥሮችን አስገብታ ከመስታወት ክፍሉ የኦክሲጅን አቅርቦቱን በማቋረጥ አባቷን ስትገለው እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ